እኛ ከሰበክነው ወንጌል የተለየ ማንም ቢሰብክላችሁ ምን ማለት ነው? የኢየሱስ ማንነት ላይ ፋላሲ የሚፈጥር ካለ የሰማይ መልአክ ሊሆን ይችላል፣ እኔ ሊሆን ይችላለሁ፣ የኔ አይነቱ ሊሆኑ ይችላሉ። ማንም ቢሆን ምን እናርገው ዮሐንስ ከቸርች እናግደው ወይ ሲሉት ታዲያ የተረገመ ይሁን። ያልተጻፈ በተአምር አልቀበልም። እኔ መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነው። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ። ተቀድሰናል። በዓለም ነው ያለነው። ተለይተን ወጥተናል። ተጠርቶ የወጣ ሕዝብ ነው። በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው ብሏል። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ ያርገዋል። በእግዚአብሔር ፊት ተሰብስበን ቆመን መዘመርም መጸለይም እንችላለን። እግዚአብሔር አብ አባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም ነው። ይሄንን ማንም ጥሩ ሰው ሊያገኘው አይችልም። የኢየሱስ ደም ብቻ ነው ያደረገ። ቀዳሹና ተቀዳሾቹ የሚለው ሀጊዮስ የሚለው ቃል ትክክለኛው ትርጉሙ ለእግዚአብሔር ብቻ ተደርጎ የተለየ። ይሄንን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር በክርስቶስ ኢየሱስ ደም የቀደሰው በክርስቶስ ኢየሱስ ሥጋ በኩል የታረቀው ሰው ሊኖረው የሚገባ የህይወት ስታንዳርድ አለ። ሀጊዮስ የሚለው የተጠቀመው የዕብራውያን ምዕራፍ 2 ቁጥር 11 ላይ የተጠቀመው የግሪክ ቃል የሚያወራው በጌታ በኢየሱስ ክርስቶስ በኩል ለዘላለም ፍጹማን መሆናችንን ብቻ ሳይሆን ፍጹም የሆነው ሰውዬ መሬት ላይ ወደዛ ሙላት የሚሄድበትን መንገድ የሚያሳይ ቃል።